ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ዛሬ ደግሞ ይህን የመሰለ ፈጢራ ይዤላችሁ መጥቻለሁኝ። በሁለት አይነት መልኩ የምታቀርቡት ፈጢራ ጎረድ ጎረድ እና እንዲሁም ደግሞ ፈጢራ በማር እንደዚህ ሁለት አይነት ቁርስ የሚሆንላችሁ በጣም ቆንጆ አሰራር ነው። ሁሌም ደግሞ እንደዚህ አይነት ቆንጆ ቆንጆ ቁርሶችን፣ ጣፋጮችን፣ የተለያዩ ምግቦችን አብረን እንድናዘጋጅ ፎሎ ማድረጋችሁን አትርሱ። ወደ ስራው እንገባለን። ስራውን ስጀምር 1 ኪሎ ትንሽ አለፍ ያለ ዱቄት ተጠቅሜያለሁኝ። ከዛም ሞቅ ያለ ውሃ በደንብ ሞቅ ያለ ለእጅ የሚያቃጥል አይነት ውሃ ነው የተጠቀምኩት። በማማሰያ ትንሽ ካዋሃድኩት በኋላ በእጄ አሸዋለሁኝ። የተወሰነ እንግዲህ በማማሰያው እንትን ካልኩት በኋላ ካሸሁት በኋላ በእጄ በደንብ ነው ሊጡን ያሸሁት። እንደምትመለከቱት ልስልስ ያለ ሊጥ ነው። በዛ ላይ ደግሞ በደንብ የታሸ ሊጥ ነው። በደንብ የታሸ ሊጥ ፈጢራው ቆንጆ ይሆናል። ከዛ ለ10 ደቂቃ አስቀምጨዋለሁ ሊጡ ትንሽ ዘና እንዲል። በመቀጠል እንግዲህ እንደዚህ እንደምታዩት ከፋፍዬ ደብልዬ ላስቲክ አልብሼዋለሁኝ። ትልቁ ነገር ላስቲክ ቶሎ ቶሎ ማልበስ አለብን። ፈጢራ ብዙ ጊዜ ደረቀብን ደረቀብን የምንለው ላስቲክ ሳናለብስ ስንቀር ነው። ላስቲክ ንፋስ በነካ ቁጥር ፈጢራ እየደረቀ ይመጣል። በኋላም ውጤቱ ቆንጆ አይሆንም። እንደምትመለከቱት እንዲህ እንደዚህ በዚህ መልኩ ዳምጬ ቅቤ ቀብቼዋለሁኝ። ከዛ ዱቄት በደንብ ነው ማድረግ ያለብን። ዱቄት በደንብ ስናደርግ ውስጡ ክፍትፍት ያለ ቆንጆ ፈጢራ ይሆንልናል። ከዛም በዚህ መልኩ ጠቅልዬ መልሼ እንደዚህ ላስቲክ አልብሼዋለሁኝ። እንደምትመለከቱት ሁሉንም በተመሳሳይ ጠቅልዬ ነው ላስቲክ ያለበስኩት። ከዛ ደግሞ እያንዳንዱን እንደዚህ እየዳመጥን እንጠብሰዋለን። እኔ ስጠብስ መጀመሪያ መጥበሻው ላይ ምንም አይነት ዘይት አልጠቀምም። በመቀጠል ነው 1 3 ከገለባበጥኩት በኋላ ከዛ 1 ማንኪያ ተኩል 1 ማንኪያ የሚያህል ትንሽ ትንሽዬ ዘይት እያደረኩኝ እጠብሰዋለሁኝ። እንደምትመለከቱት እዚህ ላይ ራሱ ፍትት ብሎ ቆንጆ ሆኖ ተጠብሷል። ይሄኛው ደግሞ የጎረድ ጎረዱ አጠባበስ ነው። ሁለት አይነት አጠባበስ ነው ያለው። ጎረድና ይሄኛው ይለያያል። ጎረድ ጎረዱን እንግዲህ ለብ ለብ አድርገን ነው የምናወጣው፣ ግን እሳት በደንብ ይገባዋል። ውስጡን በደንብ እሳት አስገብቼዋለሁኝ። ቶሎ ቶሎ እየገለባበጥኩኝ ዘይት አድርጌ እንደምትመለከቱት አውጥቼዋለሁኝ። እንቁላሉን ደግሞ ትንሽዬ ጨው አድርጌ በዚህ መልኩ ጠብሼ አውጥቼዋለሁኝ። እንግዲህ እንደዚህ ጠቅልለን ጎረድ ጎረድ ነው የምናደርገው። በጣም ቆንጆ አሰራር ነው። ሞክሩት፣ ትወዱታላችሁ። የምትፈልጉትን ያህል እንግዲህ መጠን ነው ማድረግ የምትችሉት። ስትከትፉት ወዲያውኑ ትኩሱን ነው የምትከትፉት፣ ጎረድ ጎረድ የምታደርጉት። ከዛ ቅቤና ማር እንደዚህ አድርጋችሁ ለገበታ ማቅረብ ነው። ይህን ይመስላል እንግዲህ በሁለት አይነት መልኩ በማርና